ኤፍራታ ዶክተሩ በሷ ምክንያት እንደተገደለ ሰምታለች። በዚህም ሁኔታ ላይ በጸጸት ያፌትን አንተን የገደልከው አይደል ብላ ጠይቀዋለች። በዛውም አጋጣሚ የዶክተሩን ሞት ስትሰማ የዋጠችውን መድኃኒት በድንጋጤ ተፍታ ነበር። ከመሬትም አንስቶ መድኃኒቱን ዋጪ የኔ ንግስት ሲላት ሌላ ተቀያሪ መድኃኒት የለም እንዴ? እንዴት ከቆሻሻ አንስተ ዋጪ ትለኛለ? እና ደግሞ መድኃኒቱን ኬን ያመጣው ተቀያሪ መድኃኒት የለም እንዴ? እኔን መግደል ነው አይደለም የምትፈልገው? በልና ግደለኛ እያለችው ነበር። ከዛም በኋላ አይ ዶክተሩን መሞት እኮ ሰምቻለሁ፣ ለዛ ነው ያልደነገጥኩት ስትለው ታዲያ ዶክተሩ ከትላንትና ወዲያ ከሞተ እንዴት መድኃኒቱን አንተ ዛሬ ልታመጣልኝ ቻልክ? በማለት ታፈጥበታለች። ስራውን አውቋል። ገነትና አቤልን አባሮ እሷን ብቻዋን አውርቷታል። ከዛም በኋላ በጸጸት እሷም አንተን የገደልከው አይደለም ብላ አፍጥታበታለች። እሱ እንደገደለ እሷ ታውቃለች። ምክንያቱም ለምን እንደገደለም ስለምታውቅ ያፌትም ዶክተሩን በምን ምክንያት እንደገደለ ኤፍራታም ስለምታውቅ ነው። ምክንያቱም አሁን ላይ እርጉዝ መሆኗን ስላወቀ ነው። እሷ ደግሞ አላወቀችም ያፌት እርግዝናዋን እንዳወቀ። በስተመጨረሻም ኤፍራታ ስለ እርግዝናዋ ለገኒ ልትናገር ጫፍ ላይ ደርሳ ነበር። ነገር ግን አቤል መጥቶ በመሃል አቋረጣቸው። በአሁኑ ሰዓት ላይ ገኒ ኤፍራታ ጋር መሆኗ ደስተኛ ናት። እንዲሁም ደግሞ ኤፍራታም እናቷ እሷ ጋር እንደሆነች ደስ ብሏታል። ነገር ግን ከፍ ዝቅ እያደረጉ እናቷን ሲናገሩባት አልቻለችም። ለዛም ደግሞ አንቺ እዚህ ቤት መሆንሽን አልወደድኩትኝም፣ አንቺን ሲናገሩ እኔ ደግሞ እበሳጫለሁ። ስለዚህ አንቺ እዚህ ቤት መሆንሽ ጥሩ አይደለም ገንዬ፣ ብትሄጂና ወደ ቤትሽ ብትመለሺ ይሻልሻል። እኔ አሁን እየተሻለኝ ነው። እኔ ራሴን በራሴ እንዳገግም አደርጋለሁኝ። ስለዚህ አንቺ ወደ ቤትሽ ተመለሽ ስትላትም አይ እኔ አንቺን ትቼ አልመለስም፣ ምክንያቱም እኔ ትልቅ ሰው ነኝ፣ ማሰብ የምችል ሰው ነኝ፣ ለአንቺ ብዬ ሁሉንም ነገር እችላለሁኝ ብላ አሳምናታለች። ኤፍራታ ምስጢሯን ለእናቷ ወይ ደግሞ ለገኒ በመናገሯ እውነት ትክክል ነው ወይስ ሌላ ችግር ይዞባት ይመጣ ይሆን? እናንተም እስኪ ግምታችሁና ሀሳባችሁን ኮሜንት ላይ አስቀምጡልን። ሌላኛውና ዋነኛው ነገር ሉሊትን አባራታለች ቤዛ ያባረረችባት ምክንያት አሁን ላይ ታግሼሻለሁ፣ ብዙ ጊዜ አልፌሻለሁ፣ አሁን ግን ጽዮንን ስትጎጃት እጅ ከፍንጅ ይዤሻለሁ፣ እስካሁን ድረስም ዝም ያልኩሽ አንቺ መሄጃ የለሽም ብዬ ነው፣ አሁን ግን ኮተትሽን ይዘሽ ውልቅ ወይ ብላ አስወጥታታለች። ታዲያ በአሁን ሰዓት ላይ ደግሞ መመለሻ ዘዴ ስትፈልግ ነበር። መሄጃ ስለሌላት አማራጭ ያደረገችው ያፌት ጋር በመሄድ ቤት ተከራይልኝ ማለት ነበር። ምክንያቱም ለሱ ነበር ስትሰራ የነበረው እዛ ቤት ቁጭ ብላ። አሁን ላይ ግን ፊቱን አዙሮባታል ለሉሊት ያፌት። ሉሊትም መሄጃ ስላጣች አሁን ላይ ወደ እነ ቤዛ ቤት ተመልሼ የጽዮን አባት መሞት ለጽዮን ስላልተነገረ ለጽዮን ነው ማፈርጠው ካልከፈትሽልኝ ብዬ አስፈራራታለሁ ብላ ቀጥታ ወደ ቤት ነበር የተመለሰችው። ታዲያ ቤዛ ጋር ደውላ እንደዛ ስትላት ቤዛ በድንጋጤ ይህንን ሁሉ እኮ ታደርጋለች አይታወቅም ብላ ወደ ጽዮን አቅንታለች። ከዛ በፊት ግን ሉሊት ደግሞ ለጽዮን ስለደወለች እያወራቻት ነበር። ግን ደግሞ ወዲያው ነበረ የጽዮን ፊት የተቀየረው። ነግራ ሲሆን ወይስ እሷ ሳትነግራት ነው ቀጥታ ጽዮን ጋር የምትደርሰው? ምናልባት ላትነግራትም ትችላለች። አንዳንድ ወሬዎችን እያወሩ ከደረሰችባት ሳትነግራት ሉሊት እንግዲህ ቤዛ ትደርስላታለች ማለት ነው ለጽዮን። ካልሆነ ግን እሷ እንግዲህ በር እንድትከፍትላት ነው የምታደርጋት ማለት ነው ሉሊት እንግዲህ በአሁኑ ሰዓት ላይ መሄጃና እንግዲህ ማረፊያ ቦታ ስለሌላት ነው ይህንን ዘዴ የተጠቀመችው። በደካማ ጎናቸው የገባችው ማለት ነው። ሌላኛውና ዋነኛው ነገር ያፌት ኤፍራታ እቅዷን ለማሳካት እሱን እንዳገባች ሁሉንም ነገር ጠንቅቆ ያውቃል። እሷም ደግሞ እንደዛው እሱ አሁን ላይ ሁሉንም ነገር እንዳወቀባትና ዶክተሩንም ካወቀ በኋላ እንደገደለው ታውቃለች። አንተን የገደልከው ያለችም ለዛው ምክንያት ነው። ምክንያቱም ያፌት የገደለው ዶክተሩን ከናታንም ጋር እንዲሁም ደግሞ ከኤፍራታ ጋር አንድ ሆኖ እንደሚሰሩ ስላወቀ ብቻ ነው የገደለው። ታዲያ በመገደሉም ደግሞ ምንም ነገር አልመሰለውም። ያኔም ሰበር ዜና ተብሎ ስለ ዶክተሩ ሞት ሲነገር ምንም አልመሰለውም ነበር። ለዛም ነው ኤፍራታ እየነቃችው ካንተ ውጪ ዶክተሩን የሚገል ማንም የለም ብላ የተናገረችው በድፍረት ማለት ነው። አሁን ላይ እንግዲህ ኤፍራታም ሁሉንም ነገር ያፌት እንዳወቀባት ነቅታለች።
ታዲያ እሱም ደግሞ እሱን እኔን ለመጣል ነው እዚህ ቤት የገባችሁ በሚል ጥርጣሬ ነበረ ከዚህ በፊትም ሲከታተላት የነበረው። ኤፍራታ ግን በፊት ላይ ይህንን ነገር አልነቃችበትም ነበር። እሱ አያውቅም ብላ ነው ብዙ ነገሮችን ስታስተካክልና ያፌትን ለመጣል እዛ ቤት ውስጥ ብዙ እቅዶችን ስታቅድ የነበረው። እንዲሁም ደግሞ ከጽዮንም ጋር ብዙ እቅዶች አቅደው ስለነበር ያንን ነገር አሁን ላይ እሱ እንዳወቀባትና እዛ ቤት ውስጥም የምትሰራውና እሱን ለመጣል እንደሆነ ያፌት ጠንቅቆ ስላወቀባት አሁን ላይ ኤፍራታም ነቅታለች ማለት ነው። ታዲያ ኤፍራታ ብዙም ጊዜ ከናታን ጋር አንድ ላይ እንኖራለን ያፌትን ጥለን የሚል ሀሳብ ነበር ያላት። አሁን ላይ ግን እቅዶቿና ሀሳቦቿ ሁሉ እየከሸፉባት ነው ያሉት ማለት ነው። ስለ ራሷ እርግዝና ዶክተሩና እሷ ብቻ ነበረች የምታውቀው። ዶክተሩም እንግዲህ ለናታን ሄጄ እናገራለሁ በሚለው ነበረ መኪና ውስጥ ተገኝቶ እንግዲህ ጎግል በማድረግ ደግሞ ያፌት ዶክተሩ ያለበት ቦታ ድረስ ሄዶ ናታን ከማግኘቱ በፊት እሱን የገደለው ማለት ነው። ታዲያ ኤፍራታስ አሁን ያፌት እርግዝናዬን አውቃል ብላ አውቃለች ወይ? አላወቀችም። ምክንያቱም ስለ እርግዝናዋ ያወቀች ሉሊት ነበረች። ሉሊትም ስለሱ ነገር ስትነግረው ነበረ ይህንን እርምጃ ዶክተሩ ላይ የወሰደው። ሌላኛውና ዋነኛው ነገር እንግዲህ ናታንና ትዝታ አንድ ላይ ተገናኝቶ ስለ ያፌት አንዳንድ እቅዶችን እያወሩ ነበረ። ያፌት ቀድሞ እኔን ለመጣል እኔ ያገኟቸውን ሁሉ የራሱ ማድረግ ነው የሚፈልገው። ሁልጊዜ እኔን ነው የሚከታተለው። ስለዚህ የእጁን መስጠት አለብኝ። ግን ደግሞ በአሁን ሰዓት ላይ ያፌት መገደል የለበትም። የእጁን ሰጥቼ ሁሉንም ነገር ቀምቼ እሱን ራቁት ካስቀረው በኋላ ነው እሱ መሞት ያለበት። በቁሙ ነው መሞት ያለበት እንጂ እሱ ለሱማ ሞቱ እረፍቱ ነው ስትልም ሰምተናል። ናታንን እንግዲህ አስጠንቅቀዋለች ትዝታ የዲያራ እናት ማለት ነው። እሱም እንግዲህ ከአሁን በኋላ እጅህን እሱ ላይ ብታነሳ የሆነ ነገር አደርጋለሁ ብለህ እንዳታስብ ብለዋለች ማለት ነው። ይህ ማለት ደግሞ በቀሏን በእጇ መመለስ ትፈልጋለች። ናታን ያፌት ላይ ምንም አይነት እርምጃ እንዳይወስድ እያስጠነቀቀችው ነበር ማለት ነው። እንግዲህ ትዝታን ብዙ ጊዜ ለመጣል እንዳቀደ ነው ሁሉንም ነገር የደረሰችበት። ይህንንም እኮ ላይሆን ይችላል የሚል ጥርጣሬ ናታን ለሷ እየሰጣት ነበረ። እሷ ግን አርፈ ቁጭ በል፣ እኔ ያልኩህን ብቻ ማድረግ አለብህ አንተ። በፊት ላይ ደግሞ እሱ ምስትህን ስለቀማብህ ነው ወይስ ሌላ ኬዝ አላችሁ የሚለው ነበር ጥያቄ ያቀረበችለት። ታዲያ አንቺ ነሽ እኮ ይህንንም ሀሳብ ወይ ደግሞ እና ያፌትን እንድጎዳና እሱን እንዳጠቃቁ አንቺ ነበርሽ ስታበረቻችኝ የነበረው። አሁን ላይ ደግሞ ለምንድን ነው እንደዚህ የምትይኝ ሲላትም አሁን ላይ እኔን እየተከታተለች ስለሆነ የኔን የሆነ ሁሉንም ነገር እኔ ለመቀማት ስለሚፈልግ ይህንን ደግሞ በተግባር አሳየዋለሁ፣ የእጁን በቅርቡ እሰጠዋለሁ የሚል ዛቻ ነበረ ያፌት ላይ ስትዝት የነበረው ትዝታ ማለት ነው። በሌላ በኩል እንግዲህ ዲያራና ወንድሟ አሁን ሰዓት ላይ እየተቀራረቡ ነው። በሌላ በኩል ደግሞ እንግዲህ የዲያራ ወንድም ሌላ አለ። ያም ደግሞ ከፈሃድ ጋር መቀራረብ ይፈልጋል። ግን ደግሞ ፈሃድ ካሁን በኋላ ለምን ትከታተለኛለህ? እኔና አንተን የሚያቀራርበን አንድችም ነገር የለም ብሎታል ማለት ነው። እሱም ያው ስላላወቀ ነው ወንድሙ መሆኑን፣ እንዲሁም ደግሞ ለሱ እንደሚቆረቆር አያውቅም። ለምንድን ነው ይህ ሰው የሚከታተለኝ እያለ ነው። ምክንያቱም ከእናቱ ጋር ተባብሮ እንደሚሰራ ነው የሚያውቀው። የእናቱ ተቃራኒ እንደሆነ እንዲሁም እናቱ እንግዲህ ልጇ እንደሆነ መናገር የለብህም ብላም እንደምታስፈራራውና በማስፈራራት ልጇን እንደ ሰራተኛ አድርጋ ቀጥራ እንደምታሰራው ፈሃድ አያውቅም። ለዛም ነው ማለት ነው። ያው ተመልካች ብቻ ስለምናውቅ ነው። ውድና የተከበራችሁ የመክሌት ቻናል ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናልም አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ስለምትከታተሉን ስለምታበረታቱን እጅግ አድርገን እናመሰግናለን ማለት ነው። እንግዲህ ሐረግ ድራማ ላይ ብዙ አስተማሪና አስደናቂ ነገሮች አሉ። ሉሊት እንግዲህ ብዙ ጊዜ ወሬ ስለምታቀብል ነበረ ማለት ነው። ወረኛ በመሀል ነው የሚቀረው። ምንም ቢሆን ያለምንም ክፍያ ነበረ ለያፌት ስትሰራ የነበረው። አሁን ላይ እንግዲህ ስንት ውለታ ውላለት እሱ ደግሞ ሜዳ ላይ ጥሏታል። ሰው ባጣች ጊዜ ሰው አለኝ ለሱ ስለምሰራ እሱ ደግሞ መጠለያ ያዘጋጅልኛል ብላ ነበረ እሱ ጋር እየሄደችው። እሱ ደግሞ
ጣላት ማለት ነው። ስለዚህ ብዙ ጊዜ ለሰዎች ያለምንም ወሬ እያቀበልን ወይ ደግሞ ወሬኛ ስለሆነች ብቻ ነው እየተጣለችው ማለት ነው። ወሬ ማቃበል፣ ሰውን ማጣላት። እንግዲህ እነ ቤዛ ቤት የሚፈጠረው ሁሉ ነገር ደስታም ይሁን ሀዘን ሲፈጠር ለእሷ ደስታዋ ነው ማለት ነው። ሰው በሰው ደስታ ሊደሰት ይገባል፣ በሰው ሀዘንም ሊያዝን ይገባል። ሉሊት ግን እንደዛ አይደለችም። ጠላታቸው ነበረች ማለት ነው። እነሱ ግን አንድም ቀን ሉሊት እንደዚህ ያደረገች ብሎ ከቤት አላስወጣትም ነበረ። እንግዲህ መጨረሻዋ ሜዳ ላይ ነው የወደቀችው ማለት ነው። እንግዲህ መልካም ሰው ለመሆን መሞከር አለብን የሉሊትን ካራክተር ስናይ። ለዛሬ ያዘጋጀውላችሁ ቪዲዮ ይሄ